godina Booranaa magaalaa Dubuluq jirra. Magaalaa kanatti waan hedduun ajaa'ibe tokko arge. Nama tokko kan afaan Oromoo hin beekne, hawaasa afaan Oromoo malee hin beekne keessa qubatee hawaasa kana Qur'aanaan jijjiiruu nama danda'e. Yoo xiqqaate nama barataa 350 magaalaa tana keessa Qur'aana barsiisaa jiru. Nama sanii wal barraa na waliin tura. Assalaamu alaykum wa rahmatullahi wa barakatuh. Yooyya kam nagaa nageenyi badhaadha. Ja'a warri Booranaa. Godina Booranaa keessatti argamna. Godina Booranaa magaalaa Dubuluq keessatti argamna. Waan tokko na ajaa'ibe. Inshallah waan sanna wajja akka hordoftan barbaada. Obboleessi keenya kun nama afaan Oromoo illee beekuu miti. Dhufee godina Booranaa kana keessa qubatee jijjiirama guddaa magaalaa tana keessatti argamsiisee inshallah waan jiru tokko lama afaanuma isaatirraa adda baafannaa. Isti natawa kasman jamal. بسم الله الحمد لله الصلاة والسلام على رسول الله صلى الله عليه وسلم እንኳን በሰላም መጣችሁ ስሜ ነስረዲን ናስር እባላለሁ የመጣሁት ቅራት ላይ ነበርኩ አዲስ አበባ ነበርኩኝ ከአዲስ አበባ ነው ወደዚህ የመጣሁት አመጣጥህ እንዴት ነበር አመጣጤ ወላሂ ለቅራት ብዬ አይደለም ለማስቀራት ብዬ አይደለም የመጣሁት የአላህ Subhanahu Wa Ta'ala መንገድ ነው የአላህ Subhanahu Wa Ta'ala ፍላጎት ነው እንደ ዚያራ በመጣውበት ነው እንደ ስራ ቤት ጀምሬ እየሰራው ያለው ሰዎች እንግዲህ ካላስቀራህ ብለው ያዙኝ ለማስቀራት እኔ ምንም ያቀድኩት ነገር የለም ሀገሩንም ስሙንም አላቀውም የትም ቦታ መሆኑን አላቀው ቦረና መሆኑን ብቻ ነው ብታውቀው ቦረና መሆኑን ብቻ ነው ማቀውና ያክስቴ ልጆች ነበሩ እዚሁ በእነሱ ምክንያት ለዚያራ በመጣውበት ነው እንግዲህ አላህ Subhanahu Wa Ta'ala እንደፈለገ ያደርጋልና እዚህ አስሮ ያስቀራል ማሻአላህ مركزوስ እንዴት ነበር የከፈታችሁት መርከዙ አሁን ነው እኮ መርከዝ የተባለው እንጂ መርከዝ የሚባል ነገር የለም እሺ መጀመሪያ ሰዎች ካላስቀራህልን ብለው አንዳንድ ሰዎች መሾር አደረጉና እንዴ ስላቸው ኡስታዞች ቀደምት ኡስታዞች ስላሉ እኔ ከነሱ ጋር መጋፋት አልፈልግም ከነሱ መጋጨት አልፈልግም እኔ ያራሴ ነገር ነው እንጂ አልፈልግም ቢያ ያው ተመካክረው ከነሱም ከኡስታዞችም ጋር ተመካከሩና እንደዛ ከሆነ ደግሞ እኔ ከነሱ አልጋጭምና ለብቻዬ ነው የምፈልገው አልኳቸው እንግዲህ አንድ አምስት ልጆች በካርቶን ላይ በከራይ ሆነን ጭቃ ቤት ነው ያው ፎቶውም አለ ጉርጓድ ውስጥ ነበር በካርቶን ላይ የተቀመጠ ነው የጀመርነው እንግዲህ አንድ ያለ እየጨመረ አልহামዱሊላህ በአላህ ፍቃድ ሰዎች እዚህ ጋር መስጂዱም ተሰራ እና 3 ክላሶች የሆኑ ሰዎች ነየቱና ተሰሩ ሰዎች ወደ 7 ክላስ ነበር የነየቱት በአንዳንድ አለመግባባት የተነሳ ሰዎች አምሮአቸውን ቀየሯቸውና ወደ 3 ክላስ ቀየሯቸው በዛም የተነሳ ልጆች በጣም ሲበዙ መስጂድ ላይ የቀሩ ነበር በኋላ ደግሞ ወጣቶችም አሰባስቤ መሾራ ያደረኩ በድንገት አንድም ሳንቲም ሳይኖር ድንጋይም ራሱ የለም ዝም ብለው ወጣቱ ጀመረውና አልহামዱሊላህ ይሄው እንደምታውድ ኮሌጅ ይመስላል አሁን ስታውቅ ትልቅ መርከዝ ሆኗልና በዚህ ሁኔታ ነው ምን ያህል ተማሪ ነው ያላችሁ አሁን አዳርም ጀምረናል ባላ ፍቃድ አዳሮችም አሉ አዳሮች 17 ተማሪዎች አሉ አጠቃ ተመላላሽ ተማሪ ደግሞ 350 ተማሪዎች አሉ ማሻአላህ 350 ተማሪዎች አሉ እስቲ መጨረሻ ላይ ያለ መልእክት ምንድነው ተቃላይ ለሙስሊሙ ማህበረሰብ ለሙስሊሙ ያለኝ መልእክት እንግዲህ ዲን ሚገነባው በመተባበር ነው ወተዓወኑ ዐለል ቢሪ ወተቅዋ ነው በኸይር ነገር መተባበር ኤገሌ የሚለው ነገር ጥቅማችን ጣታችን አንስተን ለአላህ Subhanahu Wa Ta'ala ዲን ለቁርአን ምን ጨነቅ ነገር ከሆነ በጫፍ እንሆን ዲንን ማድረስ ነው ኤገሌ ቡድንተኝነት ከልባችን ቁርአኑን የበላይ ምናደርግበት ነገር ትብብር እዚህ አሁን እንደምታውቀው ቦረና አሁንና ከተማው ነው ያያችሁ ገጠሩ የተበላሸ ነው ቤንቴዎች አዳው እስላም እንዳለ የወሰዱት ነው እኔ ትልቁ አላማዬ ገጠር ያሉ ልጆች ወደዚህ መተው እንዲማሩ ፈልጋለሁ ለዚህ አሁን ያሉት እነዚህ 17 ልጆች እዚህ የከተማ ልጆች ናቸው በቤተሰቦቻቸው ወጪ ነው የተማሩ ያሉትና ሙንፊቅ አህለ الخير ያስፈልጋል እና ለዲኑ እኛ ትኩረት ምንሰጥ ነገር ኮን ለዲኑ እንለፋለን ምን ነገር ከሆነ ዲን የጠፋበት ቦታ ቤንጤዎች እንደሚለፉኛም ያ ገጠር ያሉ ልጆችን ወደዚህ አምጥተን ለማስቀራት ይሄንን ጥረት ብናደርግ ሁላችንም አህለ الخير ሙንፊቅ ብናደርግ ወጪ ብናደርግ ከፍተኛ ውጤት እናመጣለን